ብዙዎቻችን ሳናውቀው የስልካችን እስረኛ ሆነናል። አይናችንን ገና ሳንገልጥ የሌሎችን ሰዎች ፎቶ፣ የፖለቲካ ወሬ ወይም የቲክቶክ ቪዲዮዎችን ማየት እንጀምራለን። አእምሯችን ገና ሳይነቃ በሺዎች የሚቆጠሩ የሌላ ሰዎች ሐሳቦችን እንግተዋለን። ፌስቡክ፣ ቲክቶክ፣ ቴሌግራም እና ሌሎችም ሶሻል ሚዲያዎች መጥፎ ናቸው እያልኩ አይደለም። ቤተሰብን ያገናኛሉ፣ መረጃ ይሰጣሉ፣ ስራን ያቀላጥፋሉ። ነገር ግን ሳናውቀው ውድ ጊዜያችንን እና የአእምሮ ሰላማችንን እየሰረቁን ነው። ምናልባትም ስልካችንን የምንከፍተው ለ5 ደቂቃ ብለን ሊሆን ይችላል። ነገር ግን ሳናስበው 5 ደቂቃ የተቀመጥን ሳይመስለን ለ2 ሰዓታት ያለማቋረጥ ልንጠቀም እንችላለን። ያ 2 ሰዓት ለልጆቻችን፣ ለትምህርታችን ወይም ለጤናችን ልንሰጠው የሚገባ ወርቃማ ጊዜያችን ነበር። አሁን ባለንበት ዓለም ስልካችን የሰውነት ክፍላችን እስከሚመስለን ድረስ ተጣብቆብናል። እስኪ ያስቡት፣ ስልካችሁን ቤት ረስታችሁ ስትወጡ ምን ይሰማችኋል? የሆነ የሰውነታችሁ ክፍል የጎደለ አይመስላችሁ? ስልካችሁ ሳይጠራ የጠራ መስሏችሁ ኪሳችሁን ዳብሳችሁ አታውቁ? ይህ ፓንተም ቫይብሬሽን ሲንድሮም ይባላል። መጸዳጃ ቤት ስትሄዱ፣ ምግብ ስትበሉ፣ ሌላው ቀርቶ አልጋ ላይ ከትዳር አጋራችሁ ጋር ስትሆኑ ስልካችሁ እጃችሁ ላይ የለም? እነዚህ ሁሉ የሚያሳዩት ቴክኖሎጂን እየተጠቀምንበት ሳይሆን ቴክኖሎጂ ራሱ እየተጠቀመብን እንደሆነ ነው። ለምንድን ነው ፌስቡክን ወይም ቲክቶክን ስንከፍት ሰዓቱ ሲሄድ የማይታወቀን? ምክንያቱም እነዚህ አፖች የተሰሩት አእምሯችን ዶፓሚን የተባለ የደስታ ሆርሞን እንዲያመነጭ ተደርጎ ነው። ልክ አንድ ሰው ላይክ ሲያደርግልን ወይም ቪዲዮ ስናይ አእምሯችን እንደ ሽልማት ይቆጥረዋል። ለምሳሌ አንድ ነገር ለመፈለግ ስልካችሁን አንስታችሁ ሳታውቁት ሌላ ሶሻል ሚዲያ ውስጥ ገብታችሁ 30 ደቂቃ የጠፋባችሁ ስንት ጊዜ ነው? ይህ ድንገተኛ ሳይሆን አፖቹ እኛን እዛው ለማቆየት ታስበው የተነደፉ ስለሆነ ነው። ይህ ደግሞ የትኩረት አቅማችንን በጣም አሳጥሮታል። ረጅም መጽሐፍ ማንበብ፣ በጥልቀት ማሰብ ወይም ትኩረት ሰጥቶ መስራት እየከበደን መጥቷል። በሌላ በኩል ደግሞ ራሳችንን ከሌሎች ሰዎች ጋር እያነጻጸርን እንድንጨነቅ ያደርገናል። የሌሎቹን ፎቶ እያየን እኔ ለምን እንደዚህ አልሆንኩም ብለን መጨነቅ እንጀምራለን። እውነታው ግን ሶሻል ሚዲያ ላይ የምናየው የሰዎች ምርጥ ገጽታ እንጂ እውነተኛ ሕይወታቸው አይደለም። ለዚህ ነው ዛሬ ስለ ዲጂታል ዲቶክስ በጥልቀት የምናወራው። ዲጂታል ዲቶክስ ማለት ስልካችሁን ሰብራችሁ ጣሉት ማለት አይደለም። ይልቁንም ከቴክኖሎጂ ጩኸት እረፍት ወስደን አእምሯችንን አድሰን ሕይወታችንን እንዴት ሚዛናዊ እንደምናደርግ የምንማርበት ጉዞ ነው። ዛሬ በዚህ ቪዲዮ መጨረሻ ላይ ስልካችሁ ሳይሆን እናንተ በሕይወታችሁ ላይ የምትሰለጥኑበትን ጥበብ ይዛችሁ ትወጣላችሁ። እንኳን ወደ ንጋት ቻናል በሰላም መጣችሁ። ብዙ ጊዜያችንን ከስልካችን ጋር ባሳለፍን ቁጥር ሊመጡብን የሚችሉ የጎንዮሽ ጉዳቶችን ልንገራችሁ። አንደኛ፣ የትኩረት ማጣት። አእምሮአችን በአንድ ጊዜ በአንድ ነገር ላይ ብቻ ትኩረት እንዲያደርግ ነው የተፈጠረው። ነገር ግን ስልካችን በየደቂቃው የማሳወቂያ ድምፅ ሲያሰማ አእምሮአችን ከስራችን አቋርጦ ወደ ስልኩ ይሄዳል። ለምሳሌ አንድ ጠቃሚ ደብዳቤ እየጻፋችሁ ነው እንበል። ድንገት የቴሌግራም መልእክት መጣ። ስልኩን አይታችሁ ስትመለሱ የነበራችሁበትን የሐሳብ ፍሰት ለማግኘት ቢያንስ 23 ደቂቃ እንደሚፈጅ ጥናቶች ያሳያሉ። በቀን ውስጥ ስንት ጊዜ ስራችሁን አቋርጣችሁ ስልካችሁን ታያላችሁ? ቆም ብላችሁ አስቡት። ጥራት ያለው ስራ እንዳይሰራ ትልቁ እንቅፋት ይሄ ነው። ሁለተኛ፣ የእንቅልፍ መዛባት። ስልካችን የሚያመነጨው ብሉ ላይት ወይም ሰማያዊ ብርሃን አእምሯችንን ያታልለዋል። አእምሯችን ብርሃን ሲያይ ገና ቀን ነው ብሎ ስለሚያስብ ሜላቶኒን የተባለውን የእንቅልፍ ሆርሞን ማመንጨት ያቆማል። በዚህ ምክንያት እንቅልፍ ይወስደናል እንጂ ጥልቅ እንቅልፍ ወይም ዲፕ ስሊፕ አንተኛም። ጠዋት ስንነሳ ድካም ይሰማናል፣ ጭንቅላታችን ይከብደናል፣ ቀኑን ሙሉ ጤናማ አንሆንም። ሶስተኛ፣ ከሰዎች እንድንርቅ ያደርገናል። ጓደኛሞች ቡና ለመጠጣት ተገናኝተው ሁሉም ስልካቸውን ሲያዩ አስተውላችኋል? በአካል ተገናኝተዋል፣ ግን በመንፈስ ተራርቀዋል። ለምሳሌ ልጆቻችን የቀን ውሏቸውን ሊነግሩ ሲመጡ
እኛ ቲክቶክ ላይ ከሆንን ያባከንን ያለነው ወርቃማ ጊዜያችንን ብቻ ሳይሆን የልጆቻችንንም ስብዕና እያበላሸን ነው። አራተኛ የንጽጽር ጭንቀት። ሶሻል ሚዲያ የሰዎች ምርጥ ገጽታ ብቻ የሚታይበት ቦታ ነው። ማንም ሰው የተጣላበትን፣ የተራበበትን ወይም ያዘነበትን ፎቶ አይለጥፍም። እኛ ግን የእኛን ከመጋረጃ ጀርባ ያለውን ተራ ህይወት የሌሎች መድረክ ላይ ካለው ደማቅ ህይወት ጋር እናወዳድራለን። እኔ ለምን እንደነሱ አልሆንኩም የሚል ጭንቀትና የዝቅተኝነት ስሜት ይፈጥርብናል። ራሳችንን እንዴት ማስተካከል እንችላለን ወደሚለው ልውሰዳችሁ። አንደኛ፣ መጀመሪያ ስልካችሁ ላይ ገብታችሁ ስክሪን ታይም የሚለውን እዩ። በቀን ስንት ሰዓት እንደምታጠፉ ስታዩ ትደነግጣላችሁ። ሁለተኛ፣ አስፈላጊ ካልሆኑ ግሩፖች ውጡ። ሁሉንም አፖች ድምፅ አልባ አድርጉ። እናንተ ስልኩን ፈልጋችሁ እንጂ ስልኩ ጠርቶ እናንተን ሊያዛችሁ አይገባም። ሶስተኛ፣ የስልካችንን ስክሪን ከለር መቀየር። የስልካችሁን ከለር ወደ ጥቁርና ነጭ ወይም ግሬ ስኬል ከቀየራችሁት ስልኩ የመማረክ አቅሙ ይቀንሳል። አራተኛ፣ የመኝታ ቤት ህግ አውጡ። ከመተኛታችሁ 1 ሰዓት በፊት ስልክ አጥፉ። ስልካችሁ ከጭንቅላታችሁ አጠገብ ሳይሆን ሌላ ክፍል አስቀምጡት። ብዙዎቻችሁ የምትጠይቁኝ ጥያቄ አለ። እሺ ስልኬን አስቀመጥኩ፣ ማሳወቂያዎችን አጠፋው፣ ታዲያ በዛ በተትረፈረፈው ሰፊ ጊዜ ምን ላድርግ? አእምሮዬ አይሰለቸውም ወይ የሚል ነው። እውነታው ግን ስልካችንን ስናስቀምጥ ትልቅ የጊዜ ክፍተት ይፈጠራል። ያ ክፍተት በስልካችን ተሰርቆ የነበረው እውነተኛ ህይወታችን ነው። በዛ ጊዜ ምን ማድረግ እንደምትችሉ ጥቂት ሐሳቦችን ላካፍላችሁ። አንደኛ፣ የንባብ ባህል ማዳበር። ስልክ ላይ የምናነባቸው አጫጭር ጽሑፎች ትኩረታችንን ያበላሹታል። መጽሐፍ ማንበብ ግን ትዕግስትንና ጥልቅ ትኩረትን ያስተምረናል። ለምሳሌ በቀን ስልካችሁ ላይ የምታባክኑትን 1 ሰዓት ለንባብ ብትሰጡት በወር ውስጥ ቢያንስ አንድ ትልቅ መጽሐፍ መጨረስ ትችላላችሁ። በዓመት 12 መጽሐፍ ማለት ነው። አስቡት፣ በዓመት 12 መጽሐፍ ያነበበ ሰውና ዓመቱን ሙሉ ቲክቶክ ላይ የዋለ ሰው አእምሯቸው እኩል ሊሆን ይችላል? ማንበብ ስትጀምሩ በቀላልና ደስ በሚል መጽሐፍ ጀምሩ። ሁለተኛ፣ የአካል ብቃት እንቅስቃሴ ማዘውተር። ስልክ ላይ ስንሆን ሰውነታችን ዝም ብሎ ይቀመጣል። ስልኩን አስቀምጠን ለ30 ደቂቃ ብቻ ብንንቀሳቀስ ግን ታምር ይፈጠራል። ስፖርት ስንሰራ አእምሯችን ደስተኛ የሚያደርጉንን ሆርሞኖች ያመነጫል። ይህም ከዲጂታል ሱስ የምናገኘውን የውሸት ደስታ በእውነተኛ ደስታ ይተካልናል ማለት ነው። ከዚህ በተጨማሪ ብቻችሁን በሰፈር ውስጥ በእግር ተጓዙ፣ ተፈጥሮን እዩ፣ ንጹህ አየርም ተንፍሱ። ሶስተኛ፣ ከቤተሰብ ጋር እውነተኛ ቅርርብ መፍጠር። ከቤተሰብ ጋር ፊት ለፊት ተቀምጦ ማውራት እየጠፋ የመጣ ጥበብ ነው። እንዴት ዋልክ ከሚል ባለፈ የሰዎችን ስሜትና ሐሳብ ለመረዳት ጊዜ ስጡ። ስልካችሁን ዘግታችሁ የልጆቻችሁን አይን እያያችሁ ብታወሩ፣ የትዳር አጋራችሁን ሐሳብ ብትሰሙ የሚፈጠረው ፍቅር እና መተማመን በማንኛውም ሶሻል ሚዲያ ላይ ሊገኝ አይችልም። አራተኛ፣ ዝምታ። ይህ ምናልባት ከሁሉም በላይ ከባዱ ግን ደግሞ በጣም ጠቃሚው ነው። ምንም ሳያደርጉ፣ ሙዚቃ ሳይሰሙ፣ ስልክ ሳይነኩ ዝም ብሎ መቀመጥ። አእምሯችን ሲሰለቸው ነው አዲስ የፈጠራ ሐሳቦችን ወይም ክሬቲቪቲ ማፍለቅ የሚጀምረው። ስልካችን ግን አእምሯችን እንዲሰለቸው እድል አይሰጠውም። ዝምታ ውስጥ ስትሆኑ ስለ ራሳችሁ ህይወት፣ ስለ ወደፊት እቅዳችሁ በጥልቅ ማሰብ ትጀምራላችሁ። በቀን ውስጥ ለ10 ደቂቃ ብቻ ምንም ሳታደርጉ ብትቀመጡ የሚከተሉትን ጥቅሞች ታገኛላችሁ። አንደኛ፣ የአእምሮ ሰላም። አእምሯችን በቀን ውስጥ በሺዎች የሚቆጠሩ መረጃዎችን እንዲያስተናግድ እየተገደደ ነው። ዜናዎች፣ ወሬዎች፣ ማስታወቂያዎች፣ ይህ ሁሉ አእምሯችን ላይ ትልቅ ጫና ይፈጥራል። ስልካችንን ስናስቀምጥ አእምሯችን ወደ ራሱ ይመለሳል። ያ በየደቂቃው የሚመጣው የጭንቀት ስሜት ይቀንሳል። ራሳችንን ማድመጥ እንጀምራለን። ልክ ኮምፒውተር ፋይል ሲበዛበት ሪስታርት እንደምናደርገው ሁሉ ዲጂታል ዲቶክስም ለአእምሯችን ሪስታርት ማድረጊያ ቁልፍ ነው። ሁለተኛ፣ የጊዜ በረከት እናገኛለን።
ሁልጊዜ የምንጠቀመው ቃል ጊዜ የለኝም የሚል ነው። ግን ስልካችንን ስንት ሰዓት እንደምንጠቀም ብንመለከት ውሸታሞች እንደሆንን እንረዳለን። በአማካኝ አንድ ሰው በቀን ከ3 እስከ 5 ሰዓት ስልኩ ላይ ያሳልፋል። ይህንን ጊዜ ወደ ህይወታችን ስንመልሰው ምን እንደሚፈጠር አስቡት። በወር ውስጥ ከ90 እስከ 150 ሰዓታት ትርፍ እናገኛለን። በዚህ ጊዜ ውስጥ አዲስ ቋንቋ መማር፣ መጽሐፍ ማንበብ ወይም የገቢ ምንጭ የሚሆን ስራ መስራት ይቻላል። ጊዜው ጠፍቶ ሳይሆን ስልካችን ውስጥ ተደብቆ ነው። ሶስተኛ፣ ጥሩ እንቅልፍ እንድንተኛ ያደርገናል። የሰው ልጅ ተፈጥሯዊ የእንቅልፍ ዑደት አለው። ስልካችንን ከመኝታ በፊት ስንጠቀም አእምሯችን ገና ቀኑ አልመሸም ብሎ ስለሚያስብ ንቁ ሆኖ ይቆያል። ከመተኛታችን 1 ሰዓት በፊት ስልክ ማቆም ጥልቅ እንቅልፍ እንድንተኛ ይረዳናል። ጥልቅ እንቅልፍ ደግሞ የሰውነት ህዋሳት የሚጠገንበትና ትውስታችን የሚደራጅበት ጊዜ ነው። ጠዋት ስንነሳ እንደ አዲስ ተፈጥረን በአዲስ ጉልበትና በደስታ እንድንነሳ ያደርገናል። አራተኛ፣ ከሰዎች ጋር የተሻለ ግንኙነት ለመፍጠር ይረዳናል። በአሁኑ ጊዜ የአብሮነት ትርጉሙ ጠፍቷል። በአካል ተቀምጠን በስልክ ሌላ ቦታ ካሉ ሰዎች ጋር ማውራት ለቀረቡን ሰዎች ክብር አለመስጠት ነው። ስልካችንን ስናስቀምጥ ለሰዎች አለውላችሁ የሚል መልእክት እንሰጣለን። የሰዎችን አይን አይተን ስናወራ፣ ስሜታቸውን ስንረዳና የእውነት ስንደማመጥ ግንኙነታችን ይጠነክራል። በትዳር ውስጥ ከልጆች ጋርና ከጓደኞች ጋር ያለን ቅርርብ በኢሞጂ ከሚገለጽ የውሸት ፍቅር ወደ እውነተኛ ፍቅርና ትስስር ይቀየራል። እስካሁን ጥቅሙንና ጉዳቱን አውርተናል። አሁን ደግሞ ወደ ተግባር እንግባ። ቴክኖሎጂ ሙሉ ለሙሉ እርግፍ አድርጋችሁ ተውት እያልኩ አይደለም። ምክንያቱም ለስራችን፣ ለትምህርታችን ያስፈልገናል። ነገር ግን ሚዛኑን ለመጠበቅ እነዚህን 5 ነገሮች ዛሬውኑ መጀመር ትችላላችሁ። አንደኛ፣ የማሳወቂያ ድምፅ ቁጥጥር። ስልካችን በየደቂቃው የማሳወቂያ ድምፅ ሲያሰማ አእምሯችን ወዲያውኑ ምላሽ እንዲሰጥ ይገደዳል። ይህ ደግሞ የትኩረት አቅማችንን ይበታትነዋል። አሁኑኑ ወደ ስልካችሁ ሴቲንግ ግቡ። ከአስፈላጊ የሥራ ስልክና የሥራ መልእክቶች ውጭ ያሉትን የፌስቡክ፣ የቲክቶክ እና የቴሌግራም ግሩፕ ማሳወቂያዎችን ሚውት አድርጉ። እናንተ በፈለጋችሁት ጊዜ እንጂ ስልኩ በፈለገው ጊዜ ሊጠራችሁ አይገባም። ስልኩ የእናንተ አገልጋይ እንጂ እናንተ የስልኩ አገልጋይ መሆን የለባችሁም። ሁለተኛ፣ ከስልክ ነፃ ቀጠናዎችን መፍጠር። በቤታችሁ ውስጥ ስልክ ፈጽሞ የማይገባባቸው ቦታዎችን እንሰይም። ለምሳሌ የምግብ ጠረጴዛ። ምግብ በምንበላበት ጊዜ ስልካችንን ሌላ ክፍል እናስቀምጥ። የምግቡን ጣዕምና አብረውን ያሉትን ሰዎች እናድንቅ። መኝታ ቤታችሁ የእረፍት ቦታ እንጂ የኢንተርኔት ካፌ መሆን የለበትም። ስልካችሁን ሌላ ክፍል አስቀምጣችሁ መተኛት ልመዱ። ሶስተኛ፣ ወርቃማ የመጀመሪያ 1 ሰዓት። ጠዋት እንደተነሳችሁ አእምሯችሁ በጣም ንቁና አዲስ ነገሮችን ለመቀበል ዝግጁ ነው። በዚህ ሰዓት የሌሎችን ሰዎች ጩኸት ከሶሻል ሚዲያ ወደ አእምሯችሁ አታስገቡ። የመጀመሪያው 60 ደቂቃ ስልክ አትንኩ። ያንን ጊዜ ለጸሎት፣ ለምስጋና፣ ለስፖርት ወይም ለቀኑ ዕቅድ ተጠቀሙበት። ቀኑን በራሳችሁ ቁጥጥር ስር ትጀምራላችሁ። ስልኩ በቀኑ ላይ እንዲሰለጥን አትፍቀዱ። አራተኛ፣ መተግበሪያዎችን መቀነስ። በስልካችሁ ውስጥ ምንም የማይጠቅሙን ግን ጊዜያችንን የሚያበላሹ ብዙ አፖች አሉ። ስልካችሁን በደንብ ፈትሹት። ላለፉት 2 ሳምንታት ያልተጠቀማችሁበት ወይም ከከፈታችሁት በኋላ ጸጸት የሚሰማችሁ አፕ አሁኑኑ ሰርዙት። ይህ አፕ ለህይወቴ ምን ይጨምርልኛል ብላችሁ ራሳችሁን ጠይቁ። መልሱ ምንም ከሆነ ጊዜ ሳታባክኑ ከስልካችሁ ላይ አጥፉት። አምስተኛ፣ ዲጂታል ሰንበት። በሳምንት 1 ቀን ከዓለም ጋር ተላቆ ከራስ ጋር መገናኘት በጣም አስፈላጊ ነው። ለምሳሌ እሁድ ከሰዓት በኋላ ስልካችሁን ኦፍ አድርጉ። ከተፈጥሮ ጋር ተገናኙ። መጽሔት፣ ጋዜጣ አንብቡ። ከቤተሰብ ጋር ተጫወቱ። መጀመሪያ ላይ ከባድ ሊሆን ይችላል፣ ግን የሚሰጠው ነፃነት ወደር የለውም። እንግዲህ የዛሬውን ውይይታችንን ስናጠቃልል አንድ እውነት እንነጋገር። ቴክኖሎጂን ወይም ስልካችንን የምንቃወመው ጠላታችን ስለሆነ አይደለም። ይልቁንም ሕይወታችንን ሊያቀልልን የመጣ መሳሪያ ስለሆነ ነው። ነገር ግን መሳሪያው እኛም ማዘዝ ሲጀምር
ሰላማችንን ሲነጥቀንና ከምንወዳቸው ሰዎች ጋር ያለንን ግንኙነት ሲያበላሸው ይበቃል ማለት አለብን። ዛሬ ያወራናቸው ነጥቦች ከጉዳቱ ጀምሮ እስከ መፍትሄዎቹ ሁላችንም ውስጥ ያለውን እውነት የሚያሳዩ ናቸው። ኪሳችሁ ውስጥ ያለው ጠላት ሊሆን የሚችለው እናንተ ካልተቆጣጠራችሁት ብቻ ነው። የዛሬው መልእክቴ ይህ ነው። ስልካችሁን ዝቅ አድርጉና ሕይወታችሁን ቀና ብላችሁ ተመልከቱ። ልጆቻችሁ የእናንተን አይን እንጂ የስልካችሁን ጀርባ ማየት የለባቸውም። ህልሞቻችሁና ተሰጥኦቻችሁ በቲክቶክ ቪዲዮዎች መሃል ተቀብረው ሊቀሩ አይገባም። ቪዲዮውን ከመዝጋታችሁ በፊት አንድ አሳይመንት ልስጣችሁ። የሚቀጥሉት 3 ቀናት ጠዋት እንደተነሳችሁ ለመጀመሪያው 1 ሰዓት ስልክ ላለመንካት ቃል ግቡ። ውጤቱን ደግሞ እዚሁ ቪዲዮ ስር ተመልሳችሁ ኮሜንት አድርጉልኝ። እኔም እያንዳንዱን ኮሜንት አነባለሁ። ይህ ቪዲዮ ለውጥ ያመጣላችሁ ከመሰላችሁ ላይክ ማድረጋችሁን አትርሱ። ለምትወዷቸው ሰዎች ደግሞ ሼር በማድረግ ከዚህ የዲጂታል እስር ነፃ እንዲወጡ እርዷቸው። ለቀጣይ መሰል የንጋት ቪዲዮዎች ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ስላዳመጣችሁኝ ከልብ አመሰግናለሁ። በሚቀጥለው ቪዲዮ እስክንገናኝ ኪሳችሁ ውስጥ ካለው ጠላታችሁ ራሳችሁን ጠብቁ። ቸር ሰንብቱ።